ሰላም እንዴት ናችሁ ቤተሰቦች? እንደሚታወቀው ባይናንስ ጁላይ 14 9ኛ ዓመት የመስረታ በዓሉን ያከብራል። ይህን አስመልክቶም $4.5 ሚሊዮን በኢቨንት መልኩ ዲስትሪቢዩት ለማድረግ አዘጋጅቷል ማለት ነው። ስለዚህ ኢቨንት ላይ እናንተ መሳተፍ ትችላላችሁና የድላችሁን መውሰድ ትችላላችሁ። ያው ምን ያህል እንደሚሰጣችሁ ይለያያል፣ እንደየድላችሁ ነው። ላኪ ቦክስ ታገኛላችሁ። እሱን ስከፍቱ ምን ያህል እንደምታገኙ አታውቁም ማለት ነው። እድለኛ ከሆናችሁ ብዙ ታገኛላችሁ ማለት ነው። እዚህ ኢቨንት ላይ እንዴት እንደምትሳተፉ አሳያችኋለሁ በዚህ ቪዲዮ። ኢቨንት ላይ ለመሳተፍ ይሄ የምታዩት ኢሜጅ ወይም ደግሞ ኪውአር ኮዱ ያስፈልጋችኋል። እሱንም ቴሌግራም ግሩፕ ጋር አስቀምጥላችኋለሁ፣ ከሱ ማግኘት ትችላላችሁ። እዚህ የምታዩት ቴሌግራም ግሩፕ ጋር ገብታችሁ ማግኘት ትችላላችሁ። ቀጣይ ይሄንን ኪውአር ኮዱን ጋላሪያችሁ ላይ ካስቀመጣችሁ በኋላ ወደ ባይናንስ አፑ ትገባላችሁ። ባይናንስ አፑ ላይ ገብታችሁ ከላይ እንደምታዩት ስካን አይካኑ አለች፣ እሷን አንዴ ተነኳታላችሁ። ሴቭ ጋላሪያችሁ ላይ ሴቭ ያደረጋችሁትን ኪውአር ኮድ ለማስገባት አፕሎድ ኪውአር ኮድ ይላችኋል። ይሄን አንዴ ተነኩታላችሁ። ከዛ ሴቭ ያደረጋችሁትን ኪውአር ኮድ አንዴ ተነኩና ወደ ኢቨንቱ ይወስዳችኋል ማለት ነው። ያንን ስትነኩት እኔ ምን ህግ እንደጣሱ ካላቅም የባይናንስ ህግ ጥሳል ብሎ ኢቨንቱ ላይ እያሳተፈኝ አይደለም። አፒል አቅርቤ ያለኝ እሱ ከተሳካ ሳተፋለሁ ማለት ነው። እናንተ ቻንሳችሁን በዚህ መሞከር ትችላላችሁ። እዚህ ስገቡ 9 ታስኮች አሉ። እነሱን እየሰራችሁ አንድ ቦክስ ይሰጣችኋል። ያን እየከፈታችሁ የምታገኙትን ትወስዳላችሁ ማለት ነው። ብዙ ሰዎች እየሞከሩት ነው። እናንተም ቻንሳችሁን ሞክሩ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንዲሁም ቻናሉ ሌሎች ጠቃሚ ቪዲዮዎችን ለማግኘት ሰብስክራይብ አድርጉ። በሌላ ቪዲዮ እስከመመለስ ድረስ ይመቻችሁ።